ሰላም እንዴት ዋላችሁ? ዛሬ ምሳ ልሰራ መቅረጽ ጀምሬያለሁ። ዛሬ ምንድነው የምሰሪው ካላችሁ እንደምታዩት እዚህ ጋር ሽንኩርት፣ ነጭ ሽንኩርትና ዝንጅብል ከትፌ አዘጋጅቻለሁ። እዚህ ጋር ባዶ ድስት አለ። ፓስታ ነው የምሰራው። ይሄ በሁላችንም ቤት ውስጥ ያለ ቀላል ምግብ ነው። የፈላ ውሃ ኦልሬዲ ቦይለር ውስጥ አፍልቼ ነበረ። ጨምረዋለሁ እዚህ ውስጥ ትንሽዬ ፓስታ ነው የምሰራው በአትክልት፣ ምክንያቱም በጣም ከፍተኛ ሙቀት አለና አይ ዶንት ቲንክ ፓስታ የሚቆይ አይመስለኝም። በጣም ቶሎ ነው እጅ የሚለው። ይሄኛው እስኪፈላ ድረስ ይሄኛውም አበራዋለሁ እንዲበስልልኝ። በአትክልት ነው የምሰራው። ፎሶሊያ ካሮት አድርጌ በጣም ነው የምወደው ፓስታ በአትክልት። እና ደግሞ ፓስታ ስበላ በቲማቲም ብቻ የምሰራው አለ። እሱም በሹኪያ የምበላ ጊዜ ነው። በእንጀራ መብላትም በጣም ነው የምወደው። ይሄኛው ሲበስል እና ይሄኛው ሲበስል እንጨምርበታለን። እንዴት ናችሁ ግን ያገረች ልጆች? ሰላም ናችሁልኝ? እንደምትሰሙት እየጮኸ ነው፣ እየበሰለ ነው። በደንብ ደስ ይለኛል። እንደዚህ ዝንጅብል ያለው ነገር በጣም ነው የምወደው። አላደቀውም ደግሞ ዝንጅብሉን፣ ምክንያቱም ስበላው ኮሽ ኮሽ እንዲል እፈልጋለሁ። ያ አንዳንድ ሰው በጣም የሚደቅ ነው የሚወደው። እኔ ደግሞ እንደዚህ ነው። ውሃይም ደግሞ እየፈላ ነው። ፓስታውን ልጨምርበት። ፓስታውን ከመጨመሪያ በፊት ትንሽ ጨው አደርግበታለሁ፣ ምክንያቱም ውሃውን አንዴ ብቻ ነው የማጣራው። ከዛ በኋላ በቀዝቃዛ ውሃ አላደርገውም። እንዳለ ከዚህ ውሃ እንዳጣራው ነው እዚህ ውስጥ የምጨምረው፣ ወይም ከዚህ እዛ ውስጥ የምጨምረው። መጥበሻዬ ከመያዙ በፊት ትንሽዬ ዘይት አደርግበታለሁ። ኦሊቭ ኦይል ነው የምጠቀመው። ኦሊቭ ኦይል ነው የምጠቀመው። ፓስታ በአትክልት ዘይት ይፈልጋል ትንሽ ነው። በዛ ልትሉ ትችላላችሁ። አይዟችሁ። ይሄ ቀላው አልያዘም ትንሽ መጥበሻ ቀራለች። ፓስታዬን አውጥቼዋለሁ። እዚህ ጋር የምጠቀመው ፓስታ ይሄኛው ነው። ስሎሊ ድራይድ የሆነ። ለምንድን ነው ስሎሊ ድራይድ የሆነ የምትጠቀሚ? 9 ሚኒት ቦይል ማድረገው፣ ምክንያቱም ፋስት ድራይድ እንደ ኢንዶሚን አይነት ናቸው። ለጤናችን አንጀታችን ላይ አይፈጩም። ስለዚህ እናንተም ተጠንቀቁ። ግን ፓስታውን እስከጨምር ድረስ ካሮቴን ልጨምር። ኦልሬዲ ካሮቴን ከትፌ አዘጋጅቼው ነበረ። አንድ ካሮት ብቻ ነው የሰጠሁት፣ ብቻዬን አንድ ስለሆንኩ የሚባል ይሄን ፓስታ እዛ ውስጥ ጨምራለሁ ማለት ነው። ኦኬ፣ ፓስታዬን እንደዚህ በረጅሙ ነው የምወደው። በረጅሙ ጨምሬበታለሁ። ካሮቴና ሽንኩርቴም እየበሰለች ነው። በደንብ እስኪበስል እንጠብቅ። ይሄኛውም ይገባል። እሺ የሚለው የሚሰማችሁ ቫኪዩም ኦናል ሰከር አረጌ ነው እና እንፋሎቱን ወደ ላይ ይስበዋል ወደዚህ። እሺ ዋይል ፓስታዬ እየበሰለ አንድ ፍሮዘን ብሮኮሊ ያረኩበት። ብሮኮሊ ጥሩ ነው ለጤናችን። ፍሮዘን ስለሆነ እስኪበስል ድረስ እንደምታዩት ፓስታዬ የተንተከተከ ነው። 9 ሚኒት ይበቃዋል። እንደምታዩት ቲማቲም ከትፌ አዘጋጅቻለሁ። አሁን ቲማቲሞቹን የሚጨምርበት ሰዓት ነው አብሮ እንዲበስል። ምክንያቱም ቲማቲም ሲኖረው በጣም ደስ የሚል ቴክስቸር ይኖረዋል። ጨምሬ ላሳያችሁ። ስሰራ ብቻ አይደለም ስበላም ማሳያችኋለሁ። አያምርም? ከለሩ በጣም ነው የሚያምረው ከለሩ። ዋው! ምግብ ሲያዩት ካላማረ ይባላል። እኔ በጣም ነው የምወደው። ላይክ አፕታይቴ ይመጣል እንደዚህ ከለርፉል ነገር ሳይ። ይስተልልኝ። ፓስታዬን ልትበስል ነው። ኦልራይት
ኦኬ ቲማቲሜ ትንሽ እየበሰለ ነው። ለከለር የሚሆን የተፈጨ ድል ቲማቲም ትንሽ ብቻ ነው ማድረግበት። በቃ ይበቃኛል። አማስለዋለሁ። በደንብ ይማሰላል። ዋይል ይሄ እየበሰለ ቅመማ ቅመም ጨምረዋለሁ። የምጨምረው ቅመም መጀመሪያ ኦሬጋኖ ነው። ኦሬጋኖ ጦስኝ ሻይ ላይ ብቻ ነው የሚጨመረው። እኛ ሀገር ግን ለፓስታ በጣም ደስ የሚል አለ። ከዛ ባሲል ደግሞ አንደኛ የፓስታ ቅመም ነው። ቅመም በጣም ስለምወድ አበዛዋለሁ። አንዳንድ ሰው ማይመቸው አለ። እንደፈለጋችሁ መስራት ትችላላችሁ። ዚዮላ የሚባል ሁሉንም ነገር የያዘ ቅመም አለ። በጣም ምግብ ያጣፍጣል። እኔ ያለሁበት አካባቢ በጣም ቆንጆ ምግብ ቤት ነው፣ ይጠቀሙታል። ጥቁር አዝሙድ የተፈጨ በደንብ ነው የማደርገው። ጥቁር አዝሙድ በጣም ነው የምወደው። ምግቤ ያለ ጥቁር አዝሙድ የሚጣፍጥ አይመስለኝም። እያንዳንዱ ምግቤ ላይ እንደ ሜን ኢንግሪዲየንት ነው የምጨምረው። እንደው ይሄ በጣም ትንሽ ነው ያደረኩት። ፓስታዬ በሰለች ትመስላለች። እስቲ አዎ አያችሁ መስላለች ማለት ነው። ከዛ ደግሞ የተፈጨ ነጭ ሽንኩርት በጣም ጥሩ ነው። ኦሬዲ ነጭ ሽንኩርት አድርጌበታለሁ ቬጅቴብሉ፣ ግን ደግሞ የተፈጨ ደግሞ በጣም ጥሩ ነው። ኦልራይት ቆንጆ ነው። ከለርፉል እየሆነ ነው። ትንሽ ሚጥሚጣ አደርግበታለሁ። እኔ በጣም የሚያቃጥል ምግብ ስለምወድ ሚጥሚጣ ይቻትና አልቃለች። ሚጥሚጣዬ እንደምታዩት ጨምሬያለሁ። 1 ማንኪያ ሂማሊያ ሶልት ጨው። በዛ እንዳትሉ፣ ምክንያቱም ፓስታ ስለሚቀላቀልበት ግዴታ ያስፈልገኛል። ደግሞ በጣም ጤናማ ጨው ነው። ኦልራይት ሉኪንግ ጉድ። አንደኛ ዋናው ደግሞ ፎሶሊያ ነው። ፎሶሊያን ልጨምር ነው። ኦልሬዲ ፍሮዝን ፎሶሊያ አለ እዚህ ጋር። ጥብስ እንዲልልኝ መጨረሻ ላይ ነው በብዛት ፎሶሊያ የምጨምረው። ከዛች ፎሶሊያ ጥብስ ስትልልኝ አውጥቶ ከፓስታ ጋር ቀላቅሎ መብላት ነው ማለት ነው። የልጆች ቀላል ነው። እንዴት ነው አያምርም ከለሩ? ኦልራይት ፋይናሊ ደርሶልኛል። እንዴት እንደሚያምር ነው። አያምርም? ተስፈላለችልኝ። በአንዴ ነው የሚበስለው ፎሶሊያ። ፓስታዬንም አጣርቼ እዚህ ጋር ያለው ቀላቅዬ ሳህኔ ላይ አቅርቤ አሳያችኋለሁ። ኦኬ በስተመጨረሻም አዘጋጅቼው ልበላ ነው። እንብላ። አብራችሁኝ ስለሰራችሁ በጣም ነው የማመሰግነው። እንደምትወዱት ከሞከራችሁት እንደምትወዱት ንገሩኝ። በጣም ቀላል ሬሲፒ ነው፣ ሁላችንም የምንጠቀመው ነው። ይሄንን ባዶ መብላት ትችላላችሁ፣ በእንጀራ መብላት ትችላላችሁ። በጣም እንደሚጣፍጥ አልጠራጠርም። እየበላው ደግሞ ቪዲዮ ቀርጽላችኋለሁ። የተባረከ ቀን ይሆንላችሁ። በጣም ወዳችኋለሁ። ላይክ፣ ሰብስክራይብ፣ ኮመንት አድርጉ። አሳድጉልኝ።